ዴቲንግ በጣም ጎጅ ነው ታውቃለህ 26 አመቷ ላይ 30 ጤናማ ሆነው እንዲቀጥሉ በራሱ እነዚህ ከጡት ጋር ተያይዞ ከማህፀን ጋር ተያይዞ የሚመጡ የጤና ችግሮች የሚመጡት በዚህ ምክንያት ሆርሞናል ቼንጁ በራሱ እንዲታደሱ ስለሚያረጋቸው በ26 አመታቸው ነው መግባት ያለባቸው አይ መውለድ አለባቸው ነው ሴት ልጅ በ26 አመቷ ከ31 አመት በኋላ በጣም ፈጣን የሆነ ማረጥ አለው በዘር በምናምን ሊኖር ስለሚችል ልጅ ማጣት ሁሉ ሊመጣ ይችላል በዛ ጊዜ ረጅም ጊዜ የወሊድ መቆጣጠሪያ ሊወስዱ ይችላሉ እነዚህ ነገሮች ደግሞ አንቲጂኖች ናቸው ሆርሞንን አይደል እንዲዘገይ የሚያደርጉት ኦኬ ጉዳት ስለሚኖራቸው እሱን እኔ እንትን አይደለም አግቡ እምል አሁን ላይክ አንዱ ትልቁ ከኢትዮጵያዊነት የሚወጣው ዴቲንግ ነው እኔም በብዙ አልስማማበትም እውነት ለማውራት ማስመሰል ስላለው በቃ እኔ ማናይዟል ነው አይደለም የምቀርበው በቃ የሆነ ነገር ይዤ የሆነ ስጦታ ገንቺ ብዬ ምናምን በትዳር የሚገኘውን ውድ ነገር በቀላሉ ላገኝ ይችላል ዋጋው ልትወርድብኝ ይችላል ካልኩሌሽን አለው እኔ አንዲት ልጅ እሷ እንደምትፈልገው መስዬ መቅረብ ይችላል ይሸውዳታለሁ ከገባች በኋላ ግን እንዴ ነበር ሸው እሷ ምን ትሸውደኛለች እኮ ያልታደለ ቁንጅና ሆነኛን ሰው ይገፋና አፍቃሪን ይሰበስብልሃል ማለት ለዛ አሁን በጣም በአካል ውብ ነን የሚሉ ሰዎች በውበታቸው ራሳቸውን የሚመዝኑ ሰዎች ትዳር ላይ በጣም ቀርፋፋዎች ናቸው ለምን ሁሉም ወደድኩሽ ነው ምርጫ ውስጥ ይከታቸዋል ከዛ ጊዜ ይሄዳል ጊዜ እየሄደ ሲሄድ ግን እነሱ በፈለጉት ሲሆን የመረጡትን አይደለም አስፈላጊ ነው ብለው ያመኑበት ላይ ነው የሚወድቁት በስተመጨረሻ ዴቲንግ ስርዓቱ ላይ ደግሞ አሁን አንድን ሰው እንደዚህ ሊያደርግ መስፈርቶች ይኖሩታል ወይ አትራክት ማድረግ አለበት ላይ ነው ከመጀመሪያም ማለት ነው ከቆንጆ ሴቶች ይልቅ ቁንጅና በአካል ነው የምልህ ይሄ ውስጣዊ ማንነታቸው ጠንካራ የሆኑ በስብዕና የተገነቡትማ ቀድመው ዘዋል ወድቀውም አታያቸው ትውልዱም እየቀጠለ ያለ በእንደነዚህ አይነት ሴቶች ነው ውብ የሆኑ ሴቶች ግን ከረፈደ አበባ ምንድነው የሚሆነው ባፍሎ አይደል ማዕዛውም ጥሩ ውበቱም ጥሩ የቆየ ሲል እና እንደዚህ አይነት ነገሮች ይስተዋላል ዴቲንጉ በጣም መስፈርት ስላለው ዴት ስታረጋው ሆቴል ቤት ስጦታዎች ምኖች እዛ መውረድ የለውም ዝቅ ማለት የለውም ለሌላው ላይ እንዳንተ የሚጥረው የሚለፋው ቸላ ትለዋለህ ትጋተን ሁሉ ይነጥቃል መስፈርት መጥፎ ነገር ነው በጣም ባንተ ጎደሎ ልክ ሌላውን ካልፈለግከው ብዙዎቻችን የተሟላ ነገር እንመኛለን እንዴ የተሟላ ነገር ለማግኘት እኮ መጀመሪያ ቻሌንጁ ማለፍ አለ አብረው ነው መስራት ያለበት የተሟላ ነገር ያለው ሰው ራሱን የቻለ ብዙ ጎደሎች አሉ ለተመቻቸ ባርነት ራሱን አሳልፎ መስጠት በድሎትና በቅንጦት ህይወት ውስጥ ራስን ለማግኘት መጣር ሌላ ባርነት ነው ይሄ እና ሰርተው ገንብተው ህይወት ገንብተው ስትኖር ነው ደስ የሚል ዋው እሱ በገነባው ሀብት ቤት ID6 ራቫ4 ምናምን የሆነ ምቾት ከምትፈልግ ሌላው በፈለገው ነገር የቀረጸው ቦታ ላይ ደዘው ብለህ ትገባ አንተም አብረህ ስለሌለህበት ዓለም ተመሳሳይ ነገሮችን አብረህ መጋራት መቻል አለ እሴት ማለት ነው እሱን ስትጋራ ነው አንድ የሚያደርግህ እንጂ የወለደ እናት አባት አንተን አለማያውቅም አንተ ስትቀር ዓለም ይቀራል ህይወት እኮ ይቀጥላል ሌላው ይኖርበት ይሄ በጣም ጠለቅ ያለ መረዳት ነው